ሰላም እንደምን አላችሁ? እኔ ቡዛየው ነኝ። ይህ አይምሮን የሚያሳርፈውና ማንነትን የሚገነባው የሰላም ድምፅ ፖድካስት ነው። ሕይወታችሁንና የአስተሳሰብ መስመራችሁን ሙሉ በሙሉ ወደ ላቀ ደረጃ የሚቀይረውን ውስጣዊ ሰላም የ21 ቀናት የአይምሮ ለውጥ ጉዞ የተሰኘውን አዲሱን መጽሐፌን በኦዲዮ ቡክ መልክ በየክፍሉ ይዤላችሁ ቀርቤያለሁ። መጽሐፉን በፒዲኤፍ መልክ የምትፈልጉ ከዚህ ቪዲዮ ስር ባለው የመጀመሪያ ኮመንት ወይም በዲስክሪፕሽን ላይ ባስቀመጥኩት የቴሌግራም ሊንክ ያገኙን። አሁን አይምሮአችሁን አረጋጉ፣ በጥልቀት ተንፍሱ። ወደ ዛሬው ምዕራፍ እንለፍ። ምዕራፍ 6 ቀላል ሕይወት መኖር The Art of Simple Living። መግቢያ። ከጫጫታ ወደ ንጋት። ጠዋት ከእንቅልፍ ስትነቃ በውስጥ የሚሰማው የመጀመሪያው ስሜት ምንድን ነው? አይምሮህ እንደ ተዘጋጀ ኮምፒውተር ወዲያውኑ ወደ የዕለቱ ውጥረት፣ ወደ ያልተመለሱ መልእክቶች፣ ወደ መከናወን ወደሚገባቸው ተግባራት እና ከሰው ጋር ወደሚያጋጥሙ ግጭቶች ይሮጣል። ከሆነ ለብቻ አይደለህም። በዘመናችን እጅግ ተስፋፍቶ የሚገኘው በሽታ የህይወት ውስብስብነት ነው። በዚህ ጉዟችን እስካሁን ድረስ በውስጥ ያሉትን ስሜቶች እንደተቆጣጠርክ፣ መርዛማ አካባቢዎችን እንደለየህ እና የራስህን የሰላም አጥር እንደገነባህ ተስፋ አደርጋለሁ። ነገር ግን እነዚያን አጥር የገነባንበት ግቢ ራሱ ምን እንደሚመስል ማሰብ አለብን። ግቢህ በድሮ ዕቃዎች፣ በተከማቹ የማይረቡ ሐሳቦች እና በዲጂታል ጫጫታ ከተሞላ አጥር ቢኖር እንኳን የውስጥ ሰላምህ መተንፈሻ ያጣል። የተሸከምነው የአቅም ቦርሳ። አንድ ረጅም ጉዞ ላይ ያለ ተጓዥ በአይነ ህሊና ይታያል። ይህ ተጓዥ በጀርባው ላይ እጅግ ከባድ የሆነ ቦርሳ ተሸክሟል። በውስጡ የያዘው ግን ለጉዞው የሚያስፈልገውን ውሃ ወይም ምግብ አይደለም። በውስጡ የያዘው መንገድ ላይ ያገኘውን ድንጋይ፣ ያረጀ ልብስ፣ የሌሎች ሰዎችን ችግር፣ የትናንትናውን ቁጭትና የነገውን ስጋት ነው። እየተራመደ ሲሄድ እግሩ ይደክማል፣ ትንፋሹ ያጥራል፣ ጀርባው ይቆስላል። በየደቂቃው ለምን ጉዞ እንዲህ ከባድ ሆነ ብሎ ያማርራል። መልሱ ግልጽ ነው። ጉዞ ከባድ የሆነው መንገዱ ስለጠጠረ አይደለም። ተጓዡ የተሸከመው ሸክም አላስፈላጊ ስለሆነ ነው። ብዙዎቻችን የምንኖረው ልክ እንደዚሁ ተጓዥ ነው። በቤት ውስጥ ያሉ አላስፈላጊ ቁሳቁሶች፣ በስልክ ውስጥ ያሉት በመቶዎች የሚቆጠሩ መተግበሪያዎች፣ በየቀኑ በጭንቅላት የምታመላልሳቸው የሌሎች ሰዎችን ትችት፣ እነዚህ ሁሉ የተሸከምካቸው አላስፈላጊ ድንጋዮች ናቸው። ብዙ ማለት ጥሩ ማለት አይደለም። የዘመናችን ትልቁ ወጥመድ ብዙ ማለት ጥሩ ማለት ነው የሚል የተሳሳተ እምነት ነው። ብዙ ሥራ ሲኖርህ ስኬታማ እንደሆንክ፣ ብዙ ሰው ሲያውቅህ እንደተከበርክ እና ብዙ ቁሳቁስ ሲኖርህ እንደተደላደልክ ይሰማሃል። ይህ እምነት ግን እንደ ገደል ማሚቱ የሚያታልለን ነው። እውነታው ግን ይህ ነው። ሕይወት በበዛ መጠን የራስህ ድምፅ እየተዳፈነ ይሄዳል። ውስብስብነት የሰላም ጠላት ነው። አይምሮ ሊያስብበት የሚገባው የቦታ መጠን የተወሰነ ነው። አንድ መጋዘን በሁሉም ነገር ከተሞላ አዲስ ነገር ለማስገባት ቦታ የለውም። አይምሮህም እንደዚሁ ነው። ቀላልነት እንደ ስልት። በዚህ ምዕራፍ የምንማረው ቀላል ሕይወት ማለት መነኩሴ መሆን ወይም ያለህን ሁሉ ጥለ መሄድ አይደለም። ይልቁንም ማስወገድን መማር ነው። ይህ ምዕራፍ
የህይወትህን ክብደት የምትቀንስበት የጥገና ጊዜ ነው። ቀላል ህይወት ስትጀምር የሚፈጠረው ነገር ይገርማል። ለራስህ ጊዜ ትሰጣለህ። የውስጥ ድምፅህን በግልጽ ትሰማለህ። በአሁኑ ቅጽበት ትኖራለህ። ቦርሳህን ለማራገፍ ዝግጁ ነህ? እንግዲያውስ ወደ የበቂነት ፍልስፍና እንጓዝ። አንደኛ፣ የበቂነት ፍልስፍና። በዘመናችን ትልቁ የውስጥ ሰላም ነሺ ይበቃኛል የሚለውን ቃል መርሳት ነው። ሁላችንም እንደ አንድ ማለቂያ በሌለው ደረጃ ላይ እንደምንወጣ ተጓዥ ነን። አንድ ደረጃ ላይ ስንደርስ ከዛ በላይ ሌላ ደረጃ እንዳለ እናያለን። እናም አሁንም መውጣታችንን እንቀጥላለን። ይህንን የሳይንስ ሊቃውንት የደስታ መሮጫ ይሉታል። አንድ አዲስ ስልክ ስንገዛ፣ አዲስ ቤት ስንቀይር ወይም ደሞዝ ጭማሪ ስናገኝ ደስታ ይሰማናል። ነገር ግን ከጥቂት ጊዜ በኋላ ያ ደስታ ይጠፋና እንደገና ይበልጥ እንፈልጋለን። መፈለግ እና መኖር መካከል ያለው ልዩነት። ብዙዎቻችን ሕይወታችንን በመፈለግ ላይ እናሳልፋለን። ምን ይጎድለኛል? ምን ገና አልገዛሁም? ይህ አመለካከት በአንተ ውስጥ ሁልጊዜ ጉድለት እንዳለ ያሳያል። በቂነት ማለት ድህነት አይደለም። በቂነት ማለት በአንተ እሴትና በሕይወት ዓላማ መካከል ያለውን ሚዛን መጠበቅ ነው። የእኔ በቂ የሚለውን መግለጽ። አብዛኛው ሰው የራሱን በቂ አይገልጽም። የሰውን ሕይወት፣ የጎረቤቱን ወይም የህብረተሰቡን መስፈርት ይከተላል። ብዙ ሰው እንዲህ አለው፣ ስለዚህ እኔም ይህ ሊኖረኝ ይገባል የሚለው አስተሳሰብ መርዝ ነው። የራስህን በቂ ለመግለጽ ለራስህ ታማኝ ሆነ ይህንን ጥያቄ መመለስ አለብህ። ለእኔ እውነተኛ ሰላም እና ደስታ የሚሰጠኝ የትኛው ነጥብ ላይ ነው? በቂነትን ለመረዳት የሚጠይቅ የውስጥ ለውጥ። አንድ፣ ከፉክክር ነፃ መውጣት። ከሌሎች ጋር ራስን ማወዳደር ታቆማለህ። 2፣ ለማግኘት ሳይሆን ለመሆን መኖር። ትኩረትህ ምን አገኘው ከሚል ወደ ማን ሆንኩ ይለወጣል። 3፣ የምስጋና መፈጠር። አሁን ያለኝ ነገር በቂ ነው ብለህ ስታስብ ምስጋና ይሞላሃል። ምስጋና ደግሞ የጭንቀት ጠላት ነው። ሁለተኛ፣ የአእምሮ እና የቤት ንጽህና። ብዙ ሰዎች ውስጤ ተጨንቋል፣ እረፍት አጥቻለሁ ሲሉ መፍትሄውን የሚፈልጉት ከቤታቸው ውጪ ነው። ነገር ግን እውነታው ያለው እኛ በምንኖርበት ወይም በምንሰራበት ቦታ ነው። የውጫዊው አካባቢ ሁኔታ የውስጣዊው አእምሮ ነጸብራቅ ነው። የቦታና የሐሳብ ትስስር። ጠረጴዛው ላይ የተዘበራረቁ ወረቀቶች፣ በቤት ውስጥ ጥቅም የሌላቸው ቁሳቁሶች እና በኮምፒውተር ውስጥ የተከማቹ አላስፈላጊ ፋይሎች፣ እነዚህ ሁሉ በአእምሮ ላይ የግንዛቤ ጫና ይፈጥራሉ። ቦታን ማጽዳት የቅንጦት ሳይሆን የአእምሮ ጥገና ነው። የቤት ንጽህና፣ አካላዊ ሚኒማሊዝም። የአንድ ግባ አንድ ውጣ ሕግ፣ ዋን ኢን ዋን አውት ሩል። በቤት ውስጥ አዲስ ነገር ስታስገባ አንድ አሮጌ ወይም ጥቅም የሌለው ነገር ማስወጣት አለብህ። የትርፍ ቦታ አስፈላጊነት። ሁሉንም መደርደሪያዎች በዕቃ አትሙላ። ባዶ ቦታዎች በአእምሮ ውስጥም የሰላም ቦታ ይፈጥራሉ። የአእምሮ ንጽህና፣ የአእምሮ ሚኒማሊዝም። አእምሮ ልክ እንደ አንድ የመረጃ ማቀነባበሪያ ነው። በየቀኑ ማታ ወይም ጠዋት
በአይምሮ ውስጥ ያሉትን የክፍት ትሮች ወይም ሜንታል ብራውዘር ታብስ በወረቀት ላይ ጻፋቸው። የጻፍከውን ነገር በአይምሮ ውስጥ መያዝ አያስፈልግህም። ወረቀቱ ይይዝልሃል። አንተ ደግሞ ትረጋጋለህ። ሶስተኛ፣ አስፈላጊነት። ያነሰ ነገር የተሻለ ሕይወት። ብዙዎች ስለ አስፈላጊነት ሲሰሙ የጊዜ አጠባበቅ ዘዴ ይመስላቸዋል። ነገር ግን ይህ የሕይወት አጠባበቅ ጥበብ ነው። አስፈላጊነት ማለት ሁሉንም ነገር እንዴት በደንብ መስራት እንደሚቻል ሳይሆን የትኛውን መተውና የትኛውን መምረጥ እንዳለብን የሚያስተምረን ፍልስፍና ነው። ወሳኝ ጥቂቶች እና አላስፈላጊ ብዙዎች። በሕይወት ውስጥ በየቀኑ የምታደርጋቸውን ነገሮች ሁሉ እኩል ዋጋ የላቸውም። አነስተኛ ቁጥር ያላቸው ነገሮች ብቻ ናቸው በእውነት ለሕይወትህ ትርጉም የሚሰጡት። የአስፈላጊነት ባለሙያ መሆን ማለት የትኛው ነገር ወሳኝ ጥቂት እንደሆነ መለየትና የተቀረውን አላስፈላጊ ብዙ በድፍረት መተው ነው። አይ የማለት ጥበብ። ለአንድ ነገር አዎ ስትል ለሌላ ነገር አይ እያልከው ነው። ለአንድ ትርጉም ለሌለው ስብሰባ አዎ ስትል ለራስህ ግብ ወይም ለቤተሰብህ ጊዜ አይ እያልከው ነው። አይ ማለት መጥፎ ሰው መሆን አይደለም። አይ ማለት ለራስህ ቅድሚያ የምትሰጥ ሰው መሆን ነው። ትልቅ ዋጋ ያለው አማራጭ። ሁሉንም ነገር ማግኘት እችላለሁ ብለህ ስታስብ ምንም ነገር በትክክል አታገኝም። ቅድሚያ የመስጠት ሂደት ማለት ለአንድ አስፈላጊ ነገር ቦታ ለመፍጠር 10 አላስፈላጊ ነገሮችን መስዋዕት ማድረግ ነው። አራተኛ፣ የዲጂታል ጫጫታን ማጥፋት። አንተ ከተኛህበት ስትነቃ መጀመሪያ የምታየው ነገር ምንድን ነው? ስልክህ ከሆነ አይምሮ በቋሚነት በዲጂታል ጫጫታ የተከበበ ነው። ይህ ጫጫታ አካላዊ ድምፅ የለውም። ነገር ግን በአይምሮ ውስጥ ያለው የመረጃ ፍሰት የውስጥ ሰላምህን የሚገድል ጩኸት ነው። የአትኩሮት ኢኮኖሚ። የቴክኖሎጂ ኩባንያዎች የሚነግዱት በአንተ አትኩሮት ነው። እያንዳንዱ ኖቲፊኬሽን በአይምሮ ውስጥ የዶፓሚን ፍሰትን ይፈጥራል። አንተ ግን በምትኩ ትኩረትህን፣ ጥልቅ የማሰብ ችሎታህንና ሰላምህን ትከፍላለህ። የዲጂታል ጸጥታ መገንባት። ማሳወቂያዎችን ማጽዳት። ስልክ ላይ ከሰው ጥሪ ወይም መልእክት ውጪ ለሚመጡ ማሳወቂያዎች ሁሉ አይበል፣ እነሱን አጥፋ። የዲጂታል ፀሐይ መጥለቅ። ከመተኛትህ በፊት ቢያንስ ለ1 ሰዓት ስልክህን ሙሉ በሙሉ አጥፋ። መልቲታስኪንግ የሚባለው አፈታሪክ። ስልክህን እየተመለከትክ ስራህን ስትሰራ አይምሮ ሁልጊዜ መቀያየር ላይ ነው ያለው። ይህ ሂደት ከፍተኛ ጉልበት ይጨርሳል። ስራ ስትሰራ ስልክህን ከእይታ ውጪ አድርገው። አምስተኛ፣ የአሁኑን ቅጽበት መኖር። ቀላል ሕይወት መጨረሻው እረፍት ነው። በሕይወት ውስጥ ያለውን ትርምስ ስትቀንስ የሰላም ቦታ ይፈጠራል። ብዙ ሰዎች ቀላል ሕይወት ማለት ምንም ሳያደርጉ መቀመጥ ይመስላቸዋል። ነገር ግን እውነታው ፍጹም የተለየ ነው። ቀላል ሕይወት ማለት በሕይወት ውስጥ ያለውን ትርጉም በበለጠ ጥራት ማየት ነው። የወደፊቱ ወጥመድ። ይህንን ሳጠና እረጋጋለሁ፣ ያንን ስገዛ ደስ ይለኛል። ይህ አስተሳሰብ የነገ ሱስ ነው።
ቀላል ሕይወት መኖር ማለት ይህንን ሰንሰለት መስበር ነው። ደስታ የትም የሚሄድ ግብ ሳይሆን አሁን ባለው የትንፋሽ የእርምጃ እና የኑሮ ሂደት ውስጥ ያለ ነው። ከመሮጥ ወደ መኖር። አብዛኛው ሰው ሕይወቱን የሚለካው በሰራው ሥራ ነው። ነገር ግን ቀላል ሕይወት መኖር ስትጀምር መለኪያው ይለወጣል። ዛሬ ምን ተሰማኝ? ምን ያህል ሰላም ነበረኝ? ምን ያህል አሁን ላይ ነበርኩ? የሚለው መለኪያ ይተካል። ይህ ከዱዊንግ ወደ ቢንግ የሚደረግ የሰውነትና የአእምሮ ሽግግር ነው። በዚህ ምዕራፍ ከውጫዊው ጫጫታ ወደ ውስጣዊው ሰላም፣ ከከባድ ቦርሳ ወደ ቀላል ጉዞ ተሻግረናል። አሁን ሕይወትህ እንደ ቀድሞ የተጨናነቀ መጋዘን ሳይሆን ንጹሕ፣ ሰፊና ውብ የሆነ የሰላም ማረፊያ ሆናለች። ላንተ የቀረበ ጥያቄ፣ የዚህን ቀላልነት ጥበብ በሕይወት ተግባራዊ ማድረግ ስትጀምር በውስጥ የሚፈጠረው ነፃነት ምን ይመስልሃል? አሁን ውስብስብነትህን በራሱ መፍትሄ ተቆጣጥረሃል። ይህንን ጉዞ ቀጥልበት፣ ምክንያቱም ቀላልነት የጠቢባን ምርጫ ነው። የዛሬውን ምዕራፍ እዚህ ላይ አጠናቀናል። ለውስጥ ሰላማችሁና ለአእምሮ እድገታችሁ ጊዜ ሰጣችሁ ይህንን እርምጃ ስለተጓዛችሁ መጀመሪያ ራሳችሁን አመስግኑ። አስታውሱ፣ እውነተኛ የአእምሮ ለውጥ የሚመጣው በማዳመጥ ብቻ ሳይሆን በየቀኑ በምናደርጋቸው ጥቃቅን የተግባር ልምምዶች ውስጥ ነው። መጽሐፉን በፒዲኤፍ መልክ የምትፈልጉ ከቪዲዮ ስር ባለው ሊንክ በኩል የቴሌግራም ቻናላችንን መቀላቀል እንዳትረሱ። ይህ የዛሬው ቆይታችን በውስጣችሁ አዲስ ብርሃን ከፈጠረ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። ይሄ ዕውቀት ያስፈልገዋል ለምትሉት የቅርብ ሰው ሼር አድርጉለት። ቀጣዮቹ ክፍሎች በፍጥነት እንዲደርሷችሁም ቻናሉን ሰብስክራይብ በማድረግ የሰላም ድምፅ ቤተሰብ ይሁኑ። በቀጣዩ ምዕራፍ ወደ ላቀ የውስጥ ነፃነት የሚወስደንን ሌላኛውን ድንቅ የአእምሮ ምስጢር ይዘን እንገናኛለን። እስከዚያው ድንበራችሁ የጸና፣ አእምሮአችሁ የነቃ፣ ውስጣዊ ሰላማችሁ የበዛ ይሁን። ሰላም ቆዩልኝ።